celebrity. Mira. Mubarak. لرقت سنسا guys لرقت سنسا ገደለኝ እግዚአብሔርን ገደለኝ ማይ ፋሚሊ መተጋገዝ ደብል ቢቆጥር እኮ አሸንፈን ነበር እግዚአብሔር ስላልቆጠረ ገደለኝ guys ገደለኝ ይላል ማለት የስክሪንሾት አደረገው ይላል Timing, guys. Timing, guys, timing. I know والله جوداني أكهله فلك إنجاي. My family, what the guy? Enjoy ye. Yet and Nagalet. Enjoy ye. Yet and Nagalet. Yet and Nagalet. Ye. MC Dada, Balangas. Ye, MC Dada. The Mubarak ye had the company ye had a year to company. لا إن رومانو my family thank you Oh ya ini apa رومانو aku ni sudah mau ini thank you bilang bila bakal na guys bagani na kajiran tahu kan ada Alexander wallahi alakihim Jordan ini kata kalakan abadi alwala dah ጉዴ ፈላ መተጋገዝ ታፕ ሲር ታፕ ወላ ፕሊዝ ረቡማ ሲሉ ሜላ ታፕ ጋይስ ናው ማከደሙ ደትሽና ጎዳ Jina servo tau. Jina servo. Jabatan guys. Guys, ini pada untuk kota pakai besok sini ya guys. Guys, besok sini ya tap bola sih, nambah kan, coba. Ani menatap, mube menatap pak. Aduh, speed. Joy speed. Aras malingnya negar menjeno. በጌታ መተጋገዝ ገደለኝ ከያዘን ገደለኝ አንዳንድ አባ ቶሎ አንዳንድ
ፖሊስ ወንጀል ጅራታ ዋና እንደዚህ ወላ አራቱ ከዱዋላ ኦሮሞ ሲያ ያው ሁለት ሰው ጋይስ በጌታ መተጋገዝ ነው ነው ብራት ያ ረቢ ደሞ እንደዚህ ነው ፕሊዝ ቲምወርክ እናድርገው መተጋገዝ ጋይስ ደብል ይላም ጋይስ ደብል ጋይስ ዘደብል ጋይስ ጋይስ ግላቢ ጋይስ ግላቢ ናድብል እንተጋና ግላብ ጋይስ ትሩምበሉ ጎቴ ግላብ ጋይስ ግላብ መጠቀም ደብል ባብል ግላብ ጋይስ አልሰራላችሁም ግላብ ጋይስ ደብል ከተጋገዝ ጋይስ መተጋገዝ ግላብ ጋይስ ቶሎ መተጋገዝ ጋይስ ግላብ ጋይስ ግላብ ትሩምበሉ ሰራ ግላብ ያለው ሰው ጋይስ ግላብ ያለው ሰው ትሩምበሉ ወዮ ና በርበሬና ዘይት ምን እንደሚያደርግ አሳይሃለሁ። ትታጠባለህ። አንተ ደግሞ ታጥበህ ተነስተህ ነው የምትደፋው። አይገርምህም? በጌታ ይጻፍልኝ ግላብ ያለው ሰው ይጻፍልኝ ጋይስ ግላብ ያለው ሰው ይጻፍልኝ ጋይስ ታታቢና ብና ትሩምበሉ ቦሎና በዳ ትሩምበሉ ፕሊዝ ግላብ ያለው ሰው ይጻፍልኝ ትሩምበሉ ለጨሃዶ ፊልሙ ጋፈችፍቲ ለጨሃዶ ፊልሙ ቀዲሱ አሁን አንበሳ ልጅና እናቱን ማስለቀቅ አለበት ትሩምበሉ ለመድረስ ግላብ ያለው ሰው ጋይስ ላይ መንግስት ወላሂ ላዚ ጋይስ ያለው ሰው ግላብ 30 ላይ ይልቀቅ 30 ላይ አንድ ሰው ግላብ ያለው ሰው ኧረ ተው ጋይስ ግላብ ያለው የለም እኔ ጋር ወይ ጉድ አላሁ አክበር አንድ ሙስሊም ግላብ ያለው እኔ ቤት ጋይስ አለ በዚህ ግላብ እዚህ አትልፋ አስለቅቃለሁ ጋይስ ሰሚራ እየተዘጋጂ እዛ ከተለቀቀ ቦስቲንግ ግላብ ይገቡ ማዶሻ ሊቀ በጣም ግላብ ቢለቀቅ ጋይስ ትሩምበሉ ገና ኃይሌ ይለቃል ጋይስ ኃይሌ 30 ላይ ኃይሌ 30 ሰከንድ ሰሚራ 30 ሰከንድ ግላብ ጋይስ ግላብ ይጥዋና ጋይስ 30 ላይ ልቀቁ ኃይሌ 30 ላይ ሰሚራ ግላብ ኃይሌ ያስቀምጣል ግላብ 30 ሰከንድ ግላብ ሰሚራ ኃይሌ ያስቀምጣል አስቀምጥ ኃይሌ ግላብ ሰሚራ ግላብ ሰሚራ ኤቭሪቲንግ ሁሉ ነገር ግላብ ላይ ጋይስ 3002 ከቆጠረልን በልቷል ወይ 7000 መኪና ከበለጠን ከቆጠረን በልቷል 7000 ቀዩ መኪና ትሩምበሉ ግላብ ይቀጣ መተጋገዝ ጋይስ ግላብ ጀግና አመኔ ግላብ አግዙና ሮቢ ባላው ትሩምበሉ ሮቢዬ ማይ ፋሚሊ ማይ ቦስ አልቆጠረም ታይሚንግ ወይኔ ታይሚንግ ሱሱ ያልኳል የኔ አባት በኢየሱስ ክርስቶስ ሱሱ የኔ አባት respect wallahi ሱሱ የኔ አባት so much my brother ይንቀጣበማ እግዚአብሔር ይጠብቀኛል እግዚአብሔር ይሁን እግዚአብሔር ሱሱ ትሩምበሉ መዶሻ ሮሲ ለባለ እንግዲህ ፍሪሽ የሮጀር ግሎሪ መዶሻ ጋር ይጣጣስ ባላ እሺ ቆጠረም ወይ ትሩምበሉ ከተመቃ ግላቢን ትሩምበሉ ያልክ ትተኛለህ ስተኛ ራሱ ትሩምበሉ ማለት ኤኬ በለው ኦኬ አናዘር ኤኬ ስተኛ ራሱ ትሩምበሉ እስካሁን ረስኩሽ የተደረገ ነው አስቴርዬ ትሙት ይኸውልህ ያልቆጠረም ዙዙዬ እኔ አባት ተገልበት አንደኛ ቅጣት ይኸውልህ አባቴ እስካሁን እየገባ ነው ምን አገባኝ አንደኛ ቅጣት ዙዙ የኔ አባት ቴንክ ዩ ሶ ማች አንደኛ ቅጣት ቢግ ላቭ ኤንድ ቢግ ሪስፔክት አንደኛ ቅጣት ሰማንጅ እየሰማሁ ዘይትና በርበሬ ታዘጋጃለህ ካሜራ ላይ ታንደባለቀና ክብሬን የሚነካ ቅጣት አለ እሱን ስትዘጋዘቅ ታወራለህ ካደባለክ በኋላ መጀመሪያ ፊትን ትታጠበታለህ መጀመሪያ እንዴ የሚነካ ቅጣት አልቀጣም ከዛ በኋላ ትደፋለህ አንድ አይኔ ማለት ነው ህክምና ላይ ነኝ አንተ ስላናደድከኝ ነው የተቀባው ባንዴ ይኸው አመድ ለበሰ ሁለተኛ ቅጣት ቤተሰቦችን ስማቸውን እየጠራ ማለት ነው አስቀብረሃለሁ ምን እንደምል እነግርሃለሁ ሶስተኛ ቅጣት ሶስተኛው ቅጣት አሮጌ ጫማ ታመጣና ሻምፖና ውሃ ትጨምርና ትጠጣለህ አባቴ አፌ ውስጥ ከእንቁላል ውጪ ከውሃ ውጪ ሌላ ነገር ካስገባው አያገባኝም እሱ እኔ
ማትቀጣው ቅጣት ማልቀጣ ቅጣት የለም አልቀጣም። የለም። ሽንት ቤት ውስጥ ገባ ምናምን አይደለም ታውቀኛለህ። ሽንት ቤት አፍ ውስጥ ሌላ ነገር ከውሃ ውጭ ክተት አልቀጣም። አባቴ በጫማ ውሃ ራሱ አልጠጣም። በጫማ ውሃ ራሱ አልጠጣም። አሁን አይደለም ትጠጣለህ አንተ መርዘኛ ነህ። አላጠጣህም። ያኔ ተሳስቼ ነው ጠጥቼ ኢድሪስ እንጠይቅ። በጫማ ውሃ ብሎኝ ነው ማታ በርበሬ ነው የጨመርኩት። በርበሬ አልጠጣም በጫማ ውሃ። እንግዲህ ቅጣቴን ነግሬሃለሁ መሰለኝ። ተናገር ቅጣት እግዚአብሔር አለ። አንደኛው በርበሬውና ዘይቱ ነው። ሁለተኛው ቤተሰቦችን ትቀብራለህ። ሶስተኛ ቅጣት አልወጣም ጋይስ መውጣት ስለማልችል አንዴ ቁጭ አልኩት። አልወጣም እንዴ በርበሬ በዘይት አይን ውስጥ አስጨምረው ነው ሞት። ለምን ተቀጣል? ነገ ይቀጣል። ሶስተኛ ቅጣት እግርህን ሽንት ቤት አስገባና መቀመጫው ላይ ቁጭ ትላለህ። እዚህ የፈለኩትን ሙዚቃ ከፍታለሁ። አረቱ ሙባረክ ተው፣ እንደዚህ ደርቲ ቅጣት አትቅጣኝ። ጆን ዳንኤል አታናደኝ። አይኔ በአንዴ ነው አመለ ለበሰው አናሳንተ ተቀጣ ምንድን ነው ሆነኝና ፍቅሬን ለመግለጥ ቃላጣው ሳይሽ ገና ህመሜ ቢበዛብኝም አንቺን አላስተወኝም። ምነው በቀበት ሸኖ ቤት አልጠፋል ጭቆ ካይኔ አንቺን ካለ ልቤ ጆን ዳንኤል ሽንት ቤት ከሆነ ማለት ነው ጫማ ታወጣልኛለህ። እግርህን ነው ያልኩህ ታስገባዋለህ። ምንድን ነው ያልከኝ? ሽንት ቤት ተቀመጥ ነው ያልከኝ አይደል? ሽንት ቤት እግርህን ታስገባና እግርህን አልቀጣም። ሶሪ አትቀጣም። ሶስተኛ ቅጣት ማለት ነው 4 ዱቄት ግማሽ ኪሎ አላልከኝም። ሽንት ቤት ተቀመጥ ነው ያልከኝ። ሽንት ቤት ውስጥ ሽንት ቤት መቀመጫ ላይ ተቀመጥና እግርህን ታስገባለህ። እሱን ሂድና ፋራ ፈልግ። አዲስ ጌመር ፍሬሽ ሄድና ዱቄት ግማሽ ኪሎ ታቦካና እንዲህ እየከፈትክ ማለት ነው። እንዲህ ለቅሜ እንዲህ እየከፈትክ እንዲህ ቁጭ በልና ያልከኝ ቁጭ እላለሁ። ከፈለክ ውጣ። አሁን አበዛው በቃ ካላይ ምንድን ነው ተቀጣ እንጂ ፍታ ነው የሰጠው። ተቀጣ አልሰማም። ምን ማለት ፈለግ? በቃ ሂድ ቁጭ በልና ያልከኝ ቁጭ እልልሃለሁ። ሽንት ቤት ዘፈን ወላሂ ጆን ዳንኤል እንዳንቀያየም ቤተሰቦችን ይዘህ እንቀያየም። ሙባረክ አበዛው። ሂድና ተቀመጥ። ዘፈን እከፍታለሁ። ሂደህ ከላይ ትቀመጣለህ። እግርህን ታስገባለህ። ዘፈን አላስገባም ብያለሁ። ሪከርዱ አለ። እየተናገርን ያለ ነው። የቅድሙም አለ። ሶስተኛ 4 እንቁላል ግማሽ ኪሎ ዱቄት አብረህ ታቦካና እንቁላሉና ዱቄቱ ማለት ነው እንዳለ እንደከፈትክ እንዲህ እየከፈትክ እንዲህ ብትበት ካደረክ በኋላ ወደ ፊት ያመጣና ቁጭ ትላለህ። ዱቄታ አይ ሙባረክ እያንዳንዱ ቤተሰብ እየሰደብክ ማለት ነው። ገባህ? እየሰደብክ ነው። በቃ ወይኔ ቤተሰቦቼ ቡጀላሞች ጀመር። ትርጉም የማላውቀው ነገር አለ። ኦኬ ወይኔ ቤተሰቦቼ በመኪና አደጋ ዛሬ ጊፍተሮቼ በመኪና አደጋ ልትሞቱ ስለሆነ በጣም ደስ ብሎኛል ማለት ጀመር። ገና 5 ደቂቃ አስቀምጥ። ወይስ አንዴ ኑዬ ጊፍት ስጭ። ጋይስ መቀበር የሚፈልግ ጊፍተር አበባ ይስጥ። ስማቸውን እየጠራሁ ሻሾች፣ ሌባዎች፣ ልብም ሰጠ፣ አንበሳም ሰጠ። ጊፍተር ማለት ጊፍት አደይ ሀብትሽ ተሙ የሽኮር ህይወት ስማቸውን ጠራለሁ። ስማቸውን ጻፉልኝ። የእሱ ጊፍተሮችን ኑና እዚህ ጻፉልኝ። የእሱ ጊፍተሮች ወዳቸው ከቤት ሌላ ደንባጫ ፈንጫጫ እያላችሁ ጻፉለት። የሀገር ስም ጻፉለት። ነፍ ስም ጻፉለት። ኦኬ ንገረኝ። ይኸው እዚህ ጋር አሁን ብዙ ሰው ጊፍት ሰጡኛል። እዚህ ጋር ሰጡኝ። ልቀብራቸው መቀበር ኦኬ በበጎ ፈቃደኝነት ጊፍት ሰጡኛል። ሪከርድ ጋይስ ዙዙዬ አንቺ ቆሻሻ ዙዙዬ አንቺ ቆሻሻ እንደዛ ያልቅ። ያው በኋላ ላይ አይ እዚህ ጋር ተመቸኝም ማለት የለም። እኔ ያልኩትን ይሰድባለሁ፣ እራገጣለሁ። ጀምሬያለሁ። እስከ 5 ደቂቃ ነው። አንቺ ዙዙ ስፒድ ይመጣል ምናምን የለም። 5 ደቂቃ ሙሉ ዙዙ አንቺ ቆሻሻ ጃባዬ አንተ ቆሻሻ ጥንባታም ኪሉጣ ይመላጣ ልጅ ሲያስጠላ በእግዚአብሔር
ኮተት ምንድነው የምትሳደበው? ሲል እኔ እንደዚህ ተሳደብያለሁ። ለዛ ነው እኔ እያሰደብኩ ነው ማስቀበረው። እንግዲህ እኛ ሰፈር እንደዛ ነው የሚቀበለው። እግዚአብሔርን እወጣለሁ። ጆን ዳንኤል አይሆንልህም ስለማይሆንልህ